ከመጀመሪያውኑ የጉባኤው መንፈስ የተለየ ነበር። የውይይትና የእውነት ፍለጋ ሳይሆን የፍርድና የውግዘት ድባብ ሰፍኖበታል። አዲሶቹ ንጉሥና ንግሥት የራሳቸውን የፖለቲካ አጀንዳ ይዘው ነበር የመጡት። ከጎናቸው ደግሞ የንስጥሮስን የሁለት ባህሪ አስተሳሰብ የሚጋራውና የእስክንድሪያን ቤተክርስቲያን የበላይነት የሚቀናቀነው የሮሞ ፓፓ ሊዮን ቆሞ ነበር። የጉባኤው ዋነኛ አጀንዳ ሆኖ የቀረበው የፓፓ ሊዮን ጦማር በመባል የሚታወቀው ዝነኛ ደብዳቤ ነው። ይህ ደብዳቤ የንስጥሮስን ትምህርት በቀጥታ ባይጠቅስም ዋና ሐሳቡ ግን ያው ነበር። ክርስቶስ ሁለት የተለያዩ ባህሪያት አሉት፣ መለኮትና ሥጋ። እነዚህ ባህሪያት ሳይቀላቀሉ፣ ሳይለወጡ፣ ሳይከፋፈሉ፣ ሳይለያዩ በአንድ አካል ውስጥ ይኖራሉ የሚል ነው። ይህንን የሁለት ባህሪ ትምህርት ሲሰማ የእስክንድሪያው ፓትርያርክ የታላቁ ቄርሎስ ወራሽ ቅዱስ ዲዮስቆሮስ እንዳንበሳ ተነሳ። ይህ የንስጥሮስ ትምህርት ነው። ይህ የኤፌሶንን ጉባኤ ውሳኔ የሚሽር ነው። እኛ የምናምነው በተዋህዶ ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በሆነው በክርስቶስ ነው በማለት ተከራከረ። ነገር ግን በኬልቄዶን የሥነ መለኮት ክርክር በፖለቲካ ኃይል ተጨፈለቀ። ጉባኤውን የሚመሩት የንጉሡ ወታደሮች ነበሩ። ውሳኔው አስቀድሞ የተወሰነ ነው። የቅዱስ ዲዮስቆሮስ ድምፅ በጩኸት ታፈነ። እውነቱ በስልጣን ጉልበት ተረገጠ። ጉባኤው በንጉሡና በንግሥቲቱ ፊት የፓፓ ሊዮንን ሁለት ባህሪ ትምህርት በይፋ ተቀበለ። ከዚያም እጅግ አሳዛኙ ድርጊት ተፈጸመ። የኤፌሶንን ጉባኤ እምነት የመሰከረውን የተዋህዶ ሃይማኖትን የጠበቀውን ቅዱስ ዲዮስቆሮስን አወገዙት። ከሹመቱም ሽረው ወደ ግዞት ሰደዱት። ያኔ ነበር ያቺ ቀን የአንድነት ዘመን ያበቃባት፣ ቤተክርስቲያን በፖለቲካ ሰይፍ ለሁለት የተከፈለችበት ጥቁር ቀን የሆነችው። የኬልቄዶንን የሁለት ባህሪ ውሳኔ ያልተቀበሉት አብያተ ክርስቲያናት የእስክንድሪያ ወይም የግብጽ፣ የአንጾኪያ ወይም የሶሪያ፣ የአርመን እና በኋላም የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመከራና በስደት ጎዳና መጓዝ ጀመሩ። በገዛ ወንድሞቻቸው መናፍቃን ተብለው ተፈረጁ። ለዘመናት የዘለቀው መለያየት፣ አለመተማመንና ቁርሾ ከዚያች ቀን ጀምሮ ተወለደ። የልዩነቱ ፍሬ ነገር ተዋህዶና ሁለት ባህሪ። ለምን ቅዱስ ዲዮስቆሮስና አባቶቻችን ለምን ይህን ሁሉ መከራ ተቀበሉ? ለምን ስደትን፣ እስራትንና ሞትን መረጡ? ከአንዲት ቃል፣ ከአንድ የሐሳብ ልዩነት የተነሳ ይህ ሁሉ መከፋፈል ለምን አስፈለገ? ምክንያቱም ያቺ አንዲት ቃል፣ ያ አንድ የሐሳብ ልዩነት የቃላት ጨዋታ አልነበረም፣ የፍልስፍና ክርክርም አይደለም። ጉዳዩ የድህነታችን ምስጢር፣ የእምነታችን ልብ የሆነው ክርስቶስ ማን ነው ለሚለው ጥያቄ የሚሰጠው መልስ ነበር። በዚህ ጥያቄ ላይ መስማማት ካልተቻለ በሌላ በምንም ነገር መስማማት አይቻልም። እንግዲህ በኬልቄዶን የተጋጩት እነዚህ ሁለት ሐሳቦች ምን እንደነበሩ እስቲ እንመልከት። የመጀመሪያው የኛ እምነት ነው፣ የኦሪየንታል ኦርቶዶክስ አብያተ ክርስቲያናት እምነት። የኛ ቤተክርስቲያን ስም ራሱ እምነታችንን ይናገራል። ተዋህዶ። ተዋህዶ ማለት መዋሃድ ማለት ነው። ምንና ምን ተዋሃዱ ካልን መልሱ ፍጹም መለኮትና ፍጹም ሥጋ የሚል ነው። ጌታችን ኢየሱስ ክርስቶስ ከተጸነሰበት ቅጽበት ጀምሮ መለኮታዊ ባህሪውና ከመቤታችን የነሳው ሥጋዊ ባህሪው ተዋሃዱ። ነገር ግን ይህ አንድነት ተራ አንድነት አይደለም። አንድ አንጥረኛ አንድን ቀዝቃዛ ብረት ወስዶ እቶን እሳት ውስጥ ቢጨምረው ምን ይሆናል? ብረቱ ይቀላል፣ እሳቱ ይነዳል። ከትንሽ ደቂቃ በኋላ ሲወጣ የምናየው ብረት ብቻ ወይንም እሳት ብቻን አይደለም፣ ይልቁንም አንድ አዲስ ነገር ነው፣ የጋለ ብረት። አሁን በዚህ በጋለ ብረት ውስጥ የእሳቱ ባህሪ ያለ ሙቀትና ብርሃን ይሰጣል፣ የብረቱም ባህሪ ያለ ጥንካሬና ቅርጽ አለው። ነገር ግን ሁለቱን መለያየት አይቻልም። እሳቱ ይኸው ብረቱም ያው ብለን ማሳየት አንችልም፣ ተዋህደዋልና። የክርስቶስ ተዋህዶ ከዚህ በላይ ጥልቅና ምስጢራዊ ነው። አባቶቻችን ይህንን ምስጢር በአራት ቁልፍ ቃላት አስቀምጠውታል። መለኮትና ሥጋ የተዋሃዱት የመጀመሪያው ያለ መቀላቀል ነው። ልክ ወተትና ቡናን እንደመቀላቀል አይደለም። መለኮት ወደ ሥጋ፣ ሥጋ ወደ መለኮት አልተቀላቀለም። ሁለቱም የየራሳቸውን ባህሪ ሳይለቁ ተዋህደዋል። ሁለተኛው ያለ መለወጥ ነው። መለኮት ሰው አልሆነም፣ ሰውም ወደ አምላክነት አልተለወጠም። መለኮት ወደ ሰውነት አልተለወጠም፣ ሰውም ወደ አምላክነት አልተለወጠም። ይልቁንም አምላክ ሰው ሆነ፣ ሰውም አምላክ ሆነ። ሶስተኛው ያለ መለያየት ነው።
ከተዋሃዱ በኋላ ለቅጽበት እንኳን መለኮት ከሥጋ አልተለየም። ሥጋም እንዲሁ በተራበ ጊዜ፣ በተጠማ ጊዜ፣ በመስቀል ላይ በሞተ ጊዜ እንኳን መለኮቱ ከሥጋው ጋር ነበር። የመጨረሻው ያለ መከፋፈል ነው። ክርስቶስ ሁለት የተከፈሉ ማንነቶች የሉትም። ሙት ሲያስነሳ የአምላክ ማንነቱ፣ ሲደክም የሰው ማንነቱ ነው አንልም። የተራበውም በባህር ላይ የተራመደውም የሞተውም ከሙታን የተነሳውም ያው አንድ አካል አንድ ባህሪ የሆነው ኢየሱስ ክርስቶስ ነው። ይህ የተዋህዶ እምነት ነው። ይህ የቅዱስ ቄርሎስ እምነት ነው። ይህ የቅዱስ ዲዮስቆሮስ የታሰረለት፣ የተሰደደለት፣ የሞተለት እምነት ነው። ምክንያቱም ድህነታችን የተፈጸመው በዚህ ተዋህዶ ነው። አምላክ ሥጋችንን ካልተዋሃደ፣ ሞታችንን ካልሞተ፣ ሞትንም ካልገደለልን ድህነት የለም። በሌላ በኩል ደግሞ በቄልቄዶን የጸደቀው የምስራቅ ኦርቶዶክስ አብያተ ክርስቲያናት የተቀበሉት ትምህርት አለ። ይህ ትምህርት ዲዮፌዛይት ይባላል። እነርሱ እንደሚሉት ክርስቶስ በአንድ አካል ውስጥ ሁለት የተለያዩ ባህሪያት አሉት የሚል ነው። መለኮታዊ ባህሪና ሰብአዊ ባህሪ። እነዚህ ሁለት ባህሪያት በአንድ አካል ውስጥ ያድራሉ እንጂ እንደኛ እምነት አንድ ባህሪ አንድ አካል አልሆኑም። በወረቀት ላይ ሲነበብ ልዩነቱ ትንሽ ሊመስል ይችላል። ነገር ግን በውስጡ የያዘው አደጋ ከባድ ነው። እኛ የምንሰጋው ይህ ትምህርት ወደ ንስጥሮስ ክህደት የሚያንሸራትት ስውር በር አለው ብለን ነው። ሁለት የተለያዩ ባህሪያት በአንድ አካል ውስጥ አሉ ካልን በቀላሉ የክርስቶስን ሥራ መከፋፈል እንጀምራለን። ተአምር ሲሰራ መለኮታዊ ባህሪው ነው፣ ሲራብና ሲሰቃይ ደግሞ ሰብአዊ ባህሪው ነው ወደሚል ክፍፍል ያመራል።